ማንቸስተር ዩናይትድ በዚህ ሰዓት ማንንም ቡድን ቢያገኝ ከማሸነፍ ወደ ኋላ አይልም ማንንም በኔ አረዳድ ባርሴሎናንም ሪያል ማድሪድንም ፒኤስጂንም ቢያገኝ ማንቸስተር ዩናይትድ ይሸነፋል ብለን አንተ ነብኝ ምክንያቱም የማንቸስተር ዩናይትድ ብቃት በዚህ ሰዓት ቶፕ አገኘው እናሳየዋለን ልክልኩን ያንዳንዱ ክለብ አረ ከልካለ አረ በፍጹም ነው ወቅት ያቋው ማንቸስተር ያለማችን ምርጡ ቡድን ወቅት ያቋው ካሪክ ትልቁን ቡድን ያሸነፈው ካሪክ ምርጥ አይ ማንቸስተር ካሪክ እንዴ እውነቱን ነው እኔም መስማማለሁ ካሪክ ጋር አይ ማንቸስተር ዩናይትድ አሁን ያለበት አቋም እኮ ታዲያ ማን ይሄን አቋም ማን አመጣ ካሪክ ነው እሱ እኮ ካሪክን እየጣለ አይደለም አይ እኔ አጣልኩ ማንቸስተር ዩናይትድ ምርጥ ቡድን ነው ያለው አሉት ካሪክ ስን ያለ ግርምሽ እኔ ያሉት ስጋት እኮ ገብቶኛል ለምሳሌ ካሪክ ዮናስ አንዴ የሚመታ አንዴ ከተመታ በኋላ አይነሳም ያኔ አብረን ብናየው ነው አሉት ስጋቱ ይገባኛል ያኔ ነው ማየት ገና ከተመታ ጥይቱ ሳይተኩስ እንደ ሶልሼር እንዳይሆን ነው አረ ሶልሼር ተከታታይ ጨዋታ ድል ማይክል ካሪክ በማንቸስተር ዩናይትድ ቤት ምንድነው ያደረክ ያለው ቶተንሃም ሆትስፐርን በ25ኛ ሳምንት እንግሊዝ ፕሪሚየር ሊግ መራግብር በሜዳ ኦልድ ትራፎርድ ያስተናገደው ማንቸስተር ዩናይትድ 2-0 በሆነ ውጤት ከድንቅ የጨዋታ ፐርፎርማንስ ጋር ማሸነፍ ችሏል በዚህ ጨዋታ ላይ ቶተንሃም ሆትስፐሮች 29ኛው ደቂቃ ላይ ክርስቲያኖ ሮሜሮ በጣም አግሬሲቭሊ በካዚሚሮ ላይ በሰራው ጥፋት ምክንያት በቀይ ካርድ ማጣታቸው በጣም እንደጎዳቸው ተመልክተናል ክርስቲያኖ ሮሜሮ ይሄን ያለ አግሬሲቭ መሆኑ ግን አግባብ ነው ወይ የሚለው በደንብ የሚያጠይቅ ይመስለኛል በተደጋጋሚ በሚሰራቸው ጥፋቶችም ቶተንሃም ዋጋ ያስከፈለ ይገኛል በዚህ ጨዋታ ላይ ለማንቸስተር ዩናይትድ ከቀዩ በኋላ ነው በቃ ጨዋታውን የገደለው ማለት ይቻላል ከቀዩ በፊትም ጥሩ ፐርፎርማንስ ያደርጉ ነበር የተሻለ ቡድን የነበሩት እነሱ ነበሩ ከዛ በኋላ ደግሞ ይበልጥ በነጻነት ነበር ሲያጠቁ የነበረው ብራሂም ቤሞ 38ኛው ደቂቃ ላይ ማንቸስተር ዩናይትድን ቀዳሚ ማድረግ ቻለ ይሄ ጎል የተቆጠረበት መንገድ ትሬኒንግ ላይ በደንብ የተሰራበት ይመስላል ሴት ፒሱ የመጣበት መንገድ ሜኑ ፓስ ያደረገበት መንገድ እንቦሜ የጨረሰበት መንገድ በደንብ የተሰራ ነው የሚመስለው ከዛ በኋላ ብሩኖ ፈርናንዴስ 81ኛው ደቂቃ ላይ ሌላ ቆንጆ ጎል አስቆጥሮ ዩናይትድ ይህን ጨዋታ 2-0 ማሸነፍ ችሏል ማይክል ካሪክ በጣም የተረጋጋ ኮንፊደንት የሆነ የቡድን መንፈሱ አስደናቂ የሆነ በጨዋታ መንገዶችም ተጫዋቾች ጥሩ ፐርፎርም የሚያደርጉበትን አይነት ቡድን እንደገነቡ በጥቂት ጊዜያቶች ውስጥ እያስመለከተን ይገኛል ማለት ነው ያ ዩናይትድ ስትራንድ የተባለ ደጋፊም እንግዲህ ጸጉሩን ሊቆረጥ አንድ ጨዋታ ብቻ ይቀራል ዩናይትድ ቀጣይ ዌስት ሃምን ማሸነፍ የሚችል ከሆነ ያ ደጋፊ ጸጉሩን ይቆረጣል ማለት ነው ማንቸስተር ዩናይትድ አሁን ላይ ቶፕ 4 ላይ ያለውን ደረጃ በማጠናከር አራተኛ ደረጃነቱን 44 ነጥብ መያዝ ችሏል ማለት ነው ለማንኛውም እናንተ ስለዚህ ጨዋታ ምን ተላላችሁ ሐሳባችሁን ኮሜንት ሴክሽን ላይ አካፍሉኝ ኮቢ ሜኑ ይለይ ነበር በቶተንሃም ሆትስፐር በኩል ግን ቪካሪዮ ነበር ምርጥ ፐርፎርማንስ ምክንያቱም ብዙ ስቴቮችን ነበር ሁለት ጎል ቢቆጠርበትም ሲያደርግ የነበረው ለማንኛውም ስለ ጨዋታ ያላችሁን ሐሳብ አካፍሉኝ የፕላስ እናንተ ማለት ነው ባለፈው ቪዲዮ አልፈታሉ በቃ ቪዲዮ አላሰራ አሉን መቀለጃ ነው ያረጋችሁ ለማንኛውም ኢቨንታችን በሚገርም ሁኔታ እየሄደ ነው የአርሰናል ደጋፊ ለቶፕ 4 ምና ለ3 ነጥብ ምና የሚጨፍር ደጋፊ አይደለም ለዋንጫ ነው የምንቀውጠው ጸጉር ለማስላጨት የሚታገል ቡድን አይደለንም ዋንጫ ለማንሳት ከደቂቃዎች በኋላ ካሞኑ ገነ ማንቸስተር ዩናይትድ ይላል አራት በተከታታይ ላጥ አምስተኛውን ላጥ ያረግና የልጁን ጸጉር ላጥ ምንም ቀይ ስለወጣ ምናምን እንዳትለኝ እንከፍ የሆነ ቲም ነው ባለፈው እኔን ያስጣለኝ ምንም እኮ አይችልም ምንም ግን ከኛ ጋር ሲሆን ይችላል ገባ ከኛ ጋር ሲሆን ይችላል አረበስ ግርፍ አረገልኝ ወስዶ ደመላሽ ማንቸስተር ለመቼ ነው ደመላሽ ማርያምን ትችላላችሁ 44 ነጥብ ሊቨርፑል ገና 37 ነው ምናምን 39 ነጥብ ነው ሁለት ጌም ካላሸነፈ ዩናይትድ አንድ ተሸንፎለት ቶፕ 4 አይገባም ነገ ደግሞ እኛን ነው የሚገጥመው አረ እንደው አሉቲ ዋንጫው ከማንቸስተር ከተማ ያውጣም ሲል እውነቱን ነው ለካ ምናልባት ማን ሲቲ እንኳን ካልበላው እነዚህ ይመጣሉ ብሎ አስቦ ነው ማለት ነው የአርሰናል መንሸራተት እንዳለ ነው ወደ ቁም ነገሩ ስንገባ ግን አረ ዩናይትድ አልተቻለም ቤተሰብ አልተቻለም እግዚአብሔርን የሚያስጨበጭቡ ማለት ነው እኔ እርግጠኛ ነበርኩ ተናግሬያለሁ ፕሪዲክሽን ላይ ገብተን 3-1 ወይ ምናምን አሳምሮ የሚያሸንፈው ጨዋታ ነው ይያል መቻቹ ለማንኛውም እስቲ አሁን ተባብረን አርሰናልን ከሰንደርላንድ እናስጠን መተባል ተጫዋች ግን አፈራ ባህ የበላ እከክ ይሆን ከተጫዋች እከክ አንታውን እንዲኖ ተጫዋች ለዛውም እኮ አንበል ነው ሚኮስፐርስ ምንድነው አንበለ ይሄንን ነው አንበል ብለ የምትቀበለው አረብ ይቀርብነው ይሻላል አቃጠለኝ እንዴ ምን አይነት ሪከርድ እንዳበላሽ አልገባው ማን ዶሮዋን እንዲ ጉድ ያድርጋታል
ይሄ አንበልነት አይደለም። ለጥበቃ ራሱ አይሆንም። ሚኮስፐርስ ፒቲሽን አሰባስብና አባረኝ ሰውዬ። ይሄ ጸጉሩን ሰውዬው መቆረጥ የለበትም። በቃ በፍጹም ነው መቆረጥ የሌለበት። በቃ እንዴ ምን ማድረግ እንዳለብን ብቻ ግን እኔ አላቅም። የሆነ ነገር ማድረግ አለብን። በቋጠሩ ሚኮስፐርስ አልሆነም። ትወርዳለህ ደግሞ ይሄንን ወቀሺ። ወራጅ ቀጠና ነው የምትገባት። ስር ደጋፊ ቪዲዮ መስራት ብያዘኝ ነው ግን ስራሽን ብቻ መስራት ነው። ለአስር ደጋፊ ዲጄ ልዘርጋ አረ ይደብራል። ሼሽኮ መክሊቱ አሽዋዝን ላይ ሳይሆን አይቀርም። ይሁን የመጨረሻው እንኳን እንዴት ነው ለበረኛው ዝም እንከን ነው የምትፈልገው እንዳትሉኝ እንጂ መጨረሻ አካባቢ ብሩኖ ራሱ ለአሞሪም ነው የመታለት መሰለኝ። መጨረሻ ላይ ወደ ፖርቹጋል የሆነ ኳስ መጥቷል። ብቻ አሪፍ ጨዋታ ነበር። ግን ግራ የገባኝ ነገር አሁን ሶስቱ አሉ፣ ሲቲ፣ አስቶን ቪላ፣ አርሰናል አለ። አራተኛ ላይ ቁጭ ብላችኋል መንገድ ዘግታችሁ። ሻምፒዮንስ ሊግ እንዴት አስባችሁት ነው? እኛ ስንመጣ እስኮይ ማይሆኑ ቦታ ነው ያዛችሁት። ምንድነው እቅዱ? ያልገባኝ ነገር ሲሄዱም አንድ ላይ ሲመጡም አንድ ላይ እየተባለ ስንተሻሽ ሊጉ 25 ደረሰ። አሁን ጸባይ መቀየር ምናምን ተጀመረ። ምንድነው ያሰባችሁት? ያልገባኝ ነገር እኛ ስንመለስ አሁን እንደዚህ ከሆነ ሰግጥ ከሆነ እኮ እኛ አንምራችሁም እኮ ማንቸስተር ነው ብለን ሲቲን ገነጣጥለ ነው እንመጣለን። ቶፕ 4 አይቀርም እኮ ይሄ አርሰናል ይመቸዋል በማል ምንድነው ፕላኑ ስላልገባኝ ነው። ኮመንት ላይ ጻፉልኝ። በማይሆን ቦታ ነው የያዛችሁት። ቶፕ 4 አራተኛ ላይ እኛ ነው የምናስፈልገው ጋይስ። እኔ ማለት ይሄ ክለብ ማለት ነው ማርያምን እዚህ ጋር ነው የደረሰው። ሊወጣ ትንሽ ነው የቀረው ማለት ነው። ቶተናም ለቶማስ ፍራንክ ቃል ገብቶለት ነበር። በጥር ዝውውር መስኮት 150 ሚሊዮን ፓውንድ መደበውለት ነበር ተጫዋች እንዲያስፈርም ማለት ነው። አሁን አውርደው 70 ሚሊዮን ፓውንድ አድርገውታል። 70 ማለት ነው። ለምን ሲባል ለሴቶች ተመሳሳይ ጾታ እርዳታ ለነሱ ማለት ነው። ቶተናም አይረዳም። ቶተናም ይሙት ማለት ነው። ለምን ወይ አይሸጡትም ክለቡ? ምንድነው የሚባለው? አሁን ጆንሰንን ሸጡ አታለለኝ ካዝኖስ ከተተው ማለት ነው። ጆንሰን የሸጠበትን ብር ማለት ነው። እኔ ሌላ ተጫዋች ያስፈርማል ብዬ ከቀን ወደ ቀን እጓጓለሁ፣ ግን እነሱ ወደ 70 ሚሊዮን ፓውንድ አውርደውታል። ቶማስ ፍራንክ ደግሞ አሁን ከቦርዶቹ ጋር እየጣላ ነው። አረ ምን አይነት ቦርድ ናችሁ? ምን አይነት ባለቤት ነው ያዘው? አረ ተፋቱ ቶተናምን ምድረ ጉጣም